ዛሬ ይዤላችሁ የመጣሁት ደግሞ ዮሐንስ ወንጌል ሁላችንም የምናውቀው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው ጥያቄ ተጠይቀናል። ጌታ መንፈስ ቅዱስ ይረዳናል። ወደ ቪዲዮ አሁን በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። እንግዲህ ክርስቲያን ወገኖቻችንን መጠየቅ የምንፈልገው ቃል በእግዚአብሔር ዘንድ ነበረ ካለ ስለ ሁለት ነገር እንደሚያወራ መረዳት እንችላለን። አንደኛ እግዚአብሔር አለ፣ ሁለተኛ እግዚአብሔር ዘንድ ቃል አለ። ቃልም በእግዚአብሔር ዘንድ ነበረ ስላለ ታዲያ እግዚአብሔር ዘንድ ቃል ካለ ቀጣዩ ኃይለ ቃል ላይ ምን አለ? ቃልም እግዚአብሔር ነበረ። ይሄው ቃል ራሱ ታዲያ ቃሉ እግዚአብሔር ከነበረ እግዚአብሔር ዘንድ ሌላ እግዚአብሔር አለ ማለት ነው ወይስ ምንድነው? ቪዲዮ እንደሰማችሁት ቃል የተባለው እንግዲህ ኢየሱስ ነው። እግዚአብሔር የተባለው ደግሞ አብ ነው ማለት ነው። ዘንድ የምትለው ቃል አብና ወልድ አብረው መኖራቸውን በደንብ የሚያጠብቅልን ቃል ነው ማለት ነው። ስለዚህ አብ